ጓዶች ሳይቀማቀና ትዝብተው ሞራል ነው። አላሁ አክበር አላሁ አክበር። አስማ አህመድ መሐመድ አሊ ፎር በማምጣትና 2A ፕላሶችን በማምጣት በሁለተኛ ደረጃ የክረምት መርሃ ግብር አጠናቃለች። እጅግ አድርገን እናመሰግናለን። እንኳን ደስ አለሽ ለአንቺ ለቤተሰብሽ። በተመሳሳይ መልኩ የወሰደቻቸው ትምህርቶች ላይ ወይ ደግሞ የወሰደው ትምህርት ላይ ሁሉንም ፎር በማምጣትና 3A ፕላሶችን በማምጣት የመጀመሪያ ተሸላሚያችን ወይ ተሸላሚው የሚሆነው ጾታው መለየት ያስቸግረኛል። ዳንያ ሁሴን ከድር። አላሁ አክበር አላሁ አክበር። ዳንያ ሁሴን ከድር። ይህ ሽልማት እንዲያበረክትልን የምናደርገው ደግሞ የዳንያ ሁሴን ከድር ወላጅ አባት የሆኑት ጋዜጠኛ ሁሴን ከድር ይሆናሉ ማለት ነው። ዳንያ ሁሴን ከድር ይህ አባትና ለልጅ እጅግ በጣም ልዩ የሆነ ጊዜ እንደሆነ ይሰማኛል። ዳንያ ሁሴን ከድር። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። በነገራችን ላይ ዳንያ ሁሴን ከድር በትምህርቷም እጅግ አመርቂ ውጤት በማምጣት ከአዲስ አበባ አንደኛ በማውጣት ተሸልማለችና እባካችሁ በደንብ ሞቅ አድርጉልኝ። አላሁ አክበር አላሁ አክበር። ዳንያ ሁሴን ከድር እንኳን ደስ አለሽ ለማለት እወዳለሁ። አባት ሁሴን ከድርንም እንኳን ደስ አለ። የልፋትንና የፍሬ ውጤት እንኳን አላህ አሳየን ለማለት እወዳለሁ። እናቷን ጨምሮ ማለት ነው። መርሐባ። ተሸላሚዎቻችንን እጅግ አድርገን እናመሰግናለን። ኢንጂነር ኡስታዝ ኑር አህመድ መሐመድን እና ጋዜጠኛ ሁሴን ከድርን ወደ ክብር ቦታቸው ባካችሁ ሸኙልኝ። እናመሰግናለን። ሴት ኡስታዞቻችን ኢንሻአላህ እናቆያቸዋለን። በመቀጠል እንዲሸልሙልን ወደ መድረክ የምጋብዛቸው ደግሞ የኢማን ኢስላማዊ ማህበር ዋና ስራ አስፈጻሚ የሆኑትን ኡስታዝ መሐመድ ሙራድን ይሆናል። ኡስታዝ መሐመድ ሙራድን እባካችሁ በክብር ወደዚህ ሸኙልን። ያው ዛሬ ብዙ አመላልሰናቸዋል፣ ያው ደጋሽም ስለሆኑ በሚል ነው። እንደዚሁም ደግሞ እንዲሸልሙልን ወደ መድረክ የምጋብዘው የአካዳሚክ ሴኔት ዋና ሰብሳቢ የሆኑትን ዶክተር ኡስታዝ ሙራድን ወደዚህ ጋብዛለሁ። እባካችሁ በክብር ወደዚህ ሸኙልኝ። የኢማን ኢስላማዊ ኮሌጅ የአካዳሚክ ሴኔት ዋና ሰብሳቢ ናቸው ኡስታዝ ዶክተር ሙራድ። ከክረምት መርሃ ግብር ሳንወጣ ክረምቶቹን እናስቀድምና ወደ መደበኛ ተማሪዎች የምንሻገር ነው የሚሆነው። ከክረምት መርሃ ግብር ላይ ቀደም ብለን የሸለምናቸው በሌቭል 1 ሲማሩ የነበሩ ተማሪዎችን ነው። አሁን የምንሸልመው ደግሞ የሌቭል 2 ተማሪዎችን ይሆናል ማለት ነው። ውጤታቸው እዚህ ጋር እንደሚያሳየኝ ሁሉም በተመሳሳይ መልኩ ፎር ነው ያመጡት። አሁን ይሄ እጅግ በጣም ደስ የሚል ውጤት ነው። በተመሳሳይ መልኩ እነዚህ ተማሪዎች የተለዩት በውጤታቸው ላይ ባስመዘገቡት በኤ ፕላስ ቁጥሮች ይሆናል ማለት ነው። ሶስተኛ ተሸላሚያችን የምትሆነው ፎር በማምጣትና 1 ኤ ፕላስ በማግኘት መለክ አብዱልከሪም ዩሱፍ። መለክ አብዱልከሪም ዩሱፍ። አላሁ አክበር አላሁ አክበር። መለክ አብዱልከሪም ዩሱፍ ወደዚህ እየመጣች ነው። እንኳን ደስ ያለሽ፣ ቤተሰቦችሽን እንኳን ደስ ያላቸው ለማለት እወዳለሁ። ሙሉ ፎር በማምጣትና 1 ኤ ፕላስ በማግኘት የክረምት ደረጃ 2/3 በመውጣት ተሸላሚያችን ናት መለክ አብዱልከሪም ዩሱፍን እጅግ አድርገን እናመሰግናለን። እንኳን ደስ ያለሽ ለማለት እንወዳለን። ሁለተኛ የወጣችው ደግሞ በተመሳሳይ ፎር በማምጣት ነገር ግን 2 ኤ ፕላሶችን በማግኘት ሁለተኛ የወጣችው ዘይነብ ሳሌሕ መሐመድ። አላሁ አክበር አላሁ አክበር። ዘይነብ ሳሌሕ መሐመድ
የዘይነብንም መለክ ልትወስድባት ነው መሰለኝ ወክላት ይሆን አላውቅም። ስለዚህ መለክ የዘይነብ ሳሌሕ መሐመድን ሽልማት እየተቀበለችልን ነው። እጅግ አድርገን እናመሰግናለን። መርሐባ። በክረምት መርሃ ግብር በሌቭል 2 አንደኛ በመውጣት ከሁሉም ካምፓስ ከፒያሳ፣ ከጀሞም፣ ከቤተል፣ ከኦንላይን ተማሪዎችን ሙሉ 4 በማምጣትና 3 ኤ+ዎችን በማስመዝገብ አንደኛ ደረጃ የወጣው ወይም የወጣችው ፋጡማ ሸሪፋ ኑረዲን። አላሁ አክበር፣ አላሁ አክበር። ፋጡማ ሸሪፋ ኑረዲን። አላሁ አክበር፣ አላሁ አክበር። ፋጡማ ሸሪፋ ኑረዲን እንኳን ደስ ያለሽ። ቤተሰቦችሽም እንኳን ደስ ያላቸው ለማለት እንወዳለን። ክቡራትና ክቡራን ወደ ተከታዮቹ ተሸላሚዎች የምናልፈው ወደ መደበኛ ተማሪዎች ማለት ነው። በኢማን እስላማዊ ማህበር በተለያየ ቅርንጫፍ ሲማሩ የነበሩ በዲፕሎማ ሌቭል የነበሩ ተማሪዎችን የምንሸልምበት ሰዓት ላይ ደርሰናል። ከጀሞ ጀምረን ከጀሞ ካምፓስ በዲፕሎም ሌቭል ከፍተኛ ውጤት ያመጡ ተማሪዎችን እንሸልማለን። በሶስተኛ ደረጃ ላይ የተገኘው ሙሉ ግሬድ ያመጣው አሁንም 4 ነው። 4 ከማምጣት ባሻገር ደግሞ 3 ኤ+ዎችን በማግኘት ከጀሞ ካምፓስ በዲፕሎማ ሶስተኛ የወጣው ሙዓዝ ታጁዲን ጀማል። አላሁ አክበር፣ አላሁ አክበር። ሙዓዝ ታጁዲን ጀማል። አላሁ አክበር፣ አላሁ አክበር። ሙዓዝ ታጁዲን ጀማል ሽልማቱን ከዶክተር እየወሰደ ነው የሚገኘው። እንኳን ደስ አለ። ለቤተሰቦችህም እንኳን ደስ ያላቸው ለማለት እወዳለሁኝ። በተመሳሳይ 4 በማምጣት እንደዚሁም ካገኘቻቸው ውጤቶች መካከል 6 ኤ+ዎችን በማግኘት በሁለተኛ ደረጃ ላይ የተገኘችው እዚህ ጋር የቤተሰብ ሴርሞኒ ያለ እንኳን ደስ ያላችሁ ለማለት እወዳለሁኝ። 4 በማምጣትና 6 ኤ+ዎችን በማግኘት ከጀሞ ካምፓስ በዲፕሎማ መርሃ ግብር ሁለተኛ የወጣችው ፈትሕያ መሐመድ ለሜሳ። አላሁ አክበር፣ አላሁ አክበር። ፈትሕያ መሐመድ ለሜሳ። አላሁ አክበር። ፈትሕያ መሐመድ ለሜሳ ከአዳቦቿ ሽልማቷን እየተረከበች ይገኛል። እንኳን ደስ አለሽ። ለቤተሰቦችሽም እንኳን ደስ ያላቸው ለማለት እወዳለሁ። ሴቶች ደከማችሁ እንዴ? መርሐባ። ሽልማቷን ከኡስታዝ ሐሰናት ተቀበላለች። እጅግ አድርገን እናመሰግናለን። በጀሞ ካምፓስ በዲፕሎማ መርሃ ግብር 4 በማምጣትና ከወሰዳቸው ትምህርቶች ወይ ከወሰደቻቸው ትምህርቶች መካከል 7ቱን ኤ+ በማምጣት የጀሞ ካምፓስን በአንደኛ ደረጃ ያሸነፈው ሐያት ጀማል ዳውድ። አላሁ አክበር፣ አላሁ አክበር። ሐያት ጀማል ዳውድ። አላሁ አክበር፣ አላሁ አክበር። መርሐባ። ሐያት ጀማል ዳውድ ሽልማቷን እየወሰደች ነው። እጅግ አድርገን እናመሰግናለን። ወደ ፒያሳ ካምፓሳችን ነው የምንሻገረው። የፒያሳ ካምፓስም የዲፕሎማ መርሃ ግብር ነው የሚሸልመው። በተመሳሳይ መልኩ ሁሉም ተሸላሚዎቻችን 4 ነው ያመጡት። በኤ+ ብቻ ነው ውጤታቸው የተለያየው። በሶስተኛ ደረጃ 4 በማምጣትና 3 ኤ+ዎችን በማግኘት ተሸላሚ የሆነችው ሕክማ ሪድዋን ጃቢር። አላሁ አክበር፣ አላሁ አክበር። ሕክማ ሪድዋን ጃቢር። ሕክማ ሽልማቷን ለመውሰድ ወደዚህ እየመጣች ነው። ሞራል በጣም ነው የሚያንሰው። ስለዚህ ሴቶች ባካችሁ ሞራላችሁን እልልታም ትችላላችሁ። ወንዶችን እጃችሁን ብትጠቀሙበት ተክቢራ ብትሉ እጅግ በጣም ደስ ይለናል። ሞራል ለሁላቸውም ስለሚሆን 4 በማምጣትና ከተፈተነቻቸው ከወሰደቻቸው ኮርሶች መካከል 7ቱን ኤ+ በማምጣት ከፒያሳ ካምፓስ በሁለተኛ ደረጃ ያጠናቀቀው
ያጠናቀቀችው ዘምዘም ካሱ ኢማዮ። አላሁ አክበር አላሁ አክበር። ሴቶች በጣም እየመሩ ነው የሚገኘው። ወንዶች በደንብ ልታሰቡበት ይገባል። ዘምዘም ካሱ ኢማዮ ዘምዘም ካሱ ኢማዮ ሽልማቷን የወሰደች ይገኛል። እንኳን ደስ አለሽ። ለቤተሰቦችሽም እንኳን ደስ ያላቸው። አላህ ላቅ ያለ ቦታ ያደርሳችሁ። ፎር በማምጣትና ከወሰደችው ወይም ከወሰደው ኮርሶች መካከል 9ኙን ኤ ፕላስ በማምጣት ከፒያሳ ቅርንጫፍ በዲፕሎማ ሌቭል አንደኛ የወጣችው ሲቲና መሐመድ ጀማል። አላሁ አክበር አላሁ አክበር። ሲቲና መሐመድ ጀማል። አላሁ አክበር። እጅግ አመርቂ ውጤት እያመሰገኑ ነው። ሞራላቸው ግን በጣም ያንሳቸዋል። ስለዚህ ሴቶች እባካችሁ ሞቅ ደመቅ አድርጋችሁ ትሸኙልንና ብታከብሩልን ደስ ይለናል። ሲቲና መሐመድ ጀማል እንኳን ደስ ያለሽ። ለቤተሰቦችሽም እንኳን ደስ ያላችሁ። የፒያሳ ካምፓስን ጨርሰናል። ሶስተኛውና ወደ መጨረሻው ካምፓሳችን ነው የምንሻገረው፣ ወደ ቤተል ካምፓስ። በቤተል ካምፓስ በመደበኛ ዲፕሎማቸውን ሲከታተሉ ከነበሩ ተማሪዎች ውስጥ ሶስተኛ በመውጣት የቤተል ካምፓስን ያሸነፈችው 3.96 በማምጣት ኢሕሳን ዴታሞ አሕመድ። አላሁ አክበር አላሁ አክበር። ኢሕሳን ዴታሞ አሕመድ 3.96 በማምጣት አላሁ አክበር አላሁ አክበር። ባካችሁ ከፍ ባለ ሞራል ወደዚህ ሸኙልኝ። ኢሕሳን ዴታሞ ሽልማቷን ለመውሰድ ተገኝታለች። እንኳን ደስ ያለሽ። ቤተሰቦችሽም እንኳን ደስ ያላቸው ለማለት እንወዳለን። መርሐባ። ከቤተል ቅርንጫፍ 3.98 በማምጣት አስተውሉ። 3.96 በማምጣት በሶስተኛ የወጣችው ኢሕሳን፣ ሁለተኛ የወጣችው 3.98 ነው። የ0.02 ልዩነት ነው ያላቸው። ፉክክሩ በጣም ኃይለኛ እንደነበር አመላካች ነው። 3.98 በማምጣት ሁለተኛ የወጣችው መዲና ረዲ ከማል። አላሁ አክበር አላሁ አክበር አላሁ አክበር። መዲና ረዲ ከማል እሷ ካለች፣ ካልሆነ ደግሞ ቤተሰቦች ተወካያው መዲና ረዲ ከማል የመጣች ነው። 3.98 በማምጣት ከፒያሳ ካምፓስ በዲፕሎማ መርሃ ግብር ላይ ሁለተኛ ነው የወጣችው። እንኳን ደስ ያለሽ። ቤተሰቦችሽንም እንኳን ደስ ያላችሁ ለማለት እንወዳለን። ቤተል ካምፓስ ላይ የምንገኘው አሁንም በዲፕሎማ መርሃ ግብር ፎር በማምጣት አንደኛ የወጣችው ዙምራ መሐመድ ሰዒድ። አላሁ አክበር አላሁ አክበር። ዙምራ መሐመድ ሰዒድ። አላሁ አክበር አላሁ አክበር። ዙምራ መሐመድ ሰዒድ ሽልማቷን ለመቀበል ተገኝታለች። እንኳን ደስ ያለች እንኳን ደስ ያለች። ፎር ነው ያመጣችው። ክብሯትና ክብሯን ላንቺም ለቤተሰቦችሽም እንኳን ደስ ያላችሁ ለማለት እወዳለሁ። ተሸላሚዎቻችንን ከማስቸገር ጋር ባሉበት ቦታ ቆይተው የተወሰኑ ተሸላሚዎች እንደዚሁ የሚቀጥል ነው የሚሆነው። እጅግ አስገራሚ ውጤት ነው እዚህ ጋር የምንመለከተው። በተመሳሳይ መልኩ አሁንም ሁሉም ፎር ነው ያመጡት። ቀደም ተብሎ እንደተገለጸው በኤ ፕላስ ነው የተለያዩት። በዲፕሎማ ሌቭል ሶስተኛ በመውጣት ፎር በማምጣትና 4 ኤ ፕላሶችን በማግኘት የዛሬው ተሸላሚያችን የሚሆነው ዒዘዲን ሐጂ ኢብራሂም። አላሁ አክበር አላሁ አክበር። ዒዘዲን ሐጂ ኢብራሂም። አላሁ አክበር አላሁ አክበር። የሼህ ሐጂ ኢብራሂም ቱፋ ልጃቸው ነው። ኢንሻአላህ የእሳቸው ፈለግ ይከተላል ብለን እናምናለን። ዒዘዲን ሐጂ ኢብራሂም ፎር በማምጣትና
4 ኤ ፕላሶችን በማግኘት ከዶክተር ሽልማቱ እየወሰደ ይገኛል። እዘዲን እንኳን ደስ አለ፣ ቤተሰቦችህም እንኳን ደስ አላችሁ ለማለት በዚሁ አጋጣሚ እወዳለሁ። ሁለተኛ ተሸላሚ የሚሆነው በተመሳሳይ 4 በማምጣትና ከተማሯቸው ትምህርቶች መካከል 7ቱን ኤ ፕላስ በማምጣት ተሸላሚያችን የምትሆነው ጀሚላ ሸምሱ ዑመር። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ጀሚላ ወደዚህ የመጣቸው እባካችሁ በከፍተኛ ሞራል እያጨበጨባችሁ ሸኙልን። ጀሚላ ሸምሱ ዑመር አላሁ አክበር። 7 ኤ ፕላሶችን በማምጣት ሁለተኛ ተሸላሚ ይሆናል። ሄሎ ከኢማም ኢስላማዊ ኮሌጅ አስተዳደሮች እየተነገረኝ የሚገኘው ጀሚላ ሸምሱ ዑመር የኢማም ኢስላማዊ ኮሌጅ ሰራተኛ ከመሆን ባሻገር በትምህርቷም ደግሞ ዶክተር መሆኗን ነው እየነገሩኝ ያሉት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በአካድሚክሱም በሸሪዓ ትምህርቱም ይህን የመሰለ አመርቂ ውጤት ማስመዝገብ እጅግ ይበል የሚያሰኝ ነው። ጀሚላ ሸምሱ እንኳን ደስ ያለሽ፣ ቤተሰቦችሽም እንኳን ደስ ያላችሁ ለማለት እንወዳለን። 4 በማምጣት ከተማረቻቸው ትምህርቶች መካከል 8ቱን ኤ ፕላስ በማግኘት አንደኛ የወጣችው ጀሚላ አብዱራህማን ጀማል። አላሁ አክበር፣ አላሁ አክበር። ሌላኛዋ ዶክተር ናት እያሉኝ ነው። አላሁ አክበር፣ አላሁ አክበር። ዶክተር ጀሚላ አብዱራህማን ጀማል አላሁ አክበር 4 በማምጣትና 8 ኤ ፕላሶችን በማስመዝገብ በዲፕሎማ አንደኛ ወጣለች። አላሁ አክበር፣ አላሁ አክበር። አላህ ሱብሓነሁ ወተዓላ በሁለቱም ዓለም ላይ ስኬትን እንድትቀጥፊ ምኞታችን ነው። አንቺም ለቤተሰቦችሽም እንኳን ደስ ያላችሁ ለማለት እንወዳለን። መርሐባ። ከሸላሚዎቻችን መሀል ወደዛ ከማለፊት እስካሁን ለሸለምናቸው ወንድምና እህቶች ሴቶችም ወንዶችም በመተባበር አንዴ ክብር ስጡልኝ እባካችሁ። ኢንሻአላህ ኡስታዛዎቻችንን ባሉበት አቆይተን የኢማን ኢስላማዊ ማህበር ዋና ስራ አስፈጻሚ የሆኑትን ኡስታዝ መሐመድ ሙራድን በክብር ወደ ቦታቸው እንድትቀበሉልኝ እጠይቃለሁ። እባካችሁ ተቀበሉልኝ። ቀጥሎ የምንሻገረው የአድቫንስድ ዲፕሎማ የርቀትና በርቀትም ደግሞ የአድቫንስድ ዲፕሎማ ተመራቂዎችን የምንሸልምበት ሰዓት ላይ ነው የምንገኘው። አንድ ሸላሚ ወደዚህ ወደ መድረክ ጋብዛለሁ። ዶክተር አህመድ አብደላህ ቃሲምን እባካችሁን በክብር ወደዚህ ጋብዙልኝ። ዶክተር አህመድ አብደላህ ቃሲም በ1972 በሶማሊያ ከተማ ነው የተወለዱት። በልጅነታቸው ጀምሮ ከአባታቸው ከአያታቸው ሸሪዓን ተምረዋል፣ ቁርአንን ሐፍዘዋል። درس في السودان المرحلة الجامعية الكلية التربية سودان ሀገር ላይ في جامعة الكلية التربية ተምረዋል። በማሌዚያ በማጅስተር በማስትሬት እና በዶክትሬት ዲግሪያቸው ተቀብለዋል። አሁን ላይ በተለያዩ ቦታዎች ላይ አገልግሎት እየሰጡ ይገኛሉ። አለፈ 11 መጽሐፎችን በአረብኛና በሶማሊኛ ቋንቋ ያዘጋጁ ሲሆን ከነዚህ መካከል ደግሞ 3ቱ የተዘጋጁት ለህፃናት ነው። ዶክተር አህመድ አብደላህ እጅግ አድርጋችሁ አመስግኑልኝ እባካችሁ። ከፍ ያለ ክብር ይገባቸዋል። እንደዚሁም ደግሞ የራስ ዩኒቨርሲቲ የፕሬዚዳንት አማካሪ ናቸው። ዶክተር አህመድ መሀላችን ስለተገኙ እጅግ እናመሰግናለን። ሸላሚ ለመሆንም እዚህ ጋር ስለተገኙ እጅግ አድርገን እናመሰግናለን። መርሐባ። በቤተል ቅርንጫፋችን የአድቫንስድ ዲፕሎማ ሲከታተሉ የነበሩ ተማሪዎችን ነው የምንሸልመው። እዚህ ጋር የሚታይ የኢቢዛት በነፃ ተሰጥቷቸው ነው። እንደው እንዴት እንደሆነ አላውቅም። የቁጥር ሰት ከሆነ ስለዚህ ሰርተውት ነው እያሉኝ ነው። እስቲ ከመንገሬ በፊት ሁሉን ማክበር ነው መጀመሪያ። አላሁ አክበር፣ አላሁ አክበር። 3ቱም ተሸላሚዎቻችን ፎርሞ ያመጡት እንደ ሌሎቹ በኤ ፕላስ የለየናቸው ግን ቁጥሩ ከተለምዶ ከፍ ያለ ስለሆነብኝ ጭምር ነው። 4 በማምጣትና ከተማረቻቸው ትምህርቶች ውስጥ 11 ትምህርቶችን ኤ ፕላስ በማምጣት
በሶስተኛ ደረጃ ያጠናቀቀችው ዘቢባ አብዱልወሃብ ዑስማን። አላሁ አክበር አላሁ አክበር። 11 ኤ ፕላሶችን በማግኘት ነው ዘቢባ አብዱልወሃብ ዑስማን። እንግዲህ እዚህ መሀል ብዙ አስተማሪዎች ትገኛላችሁ። በዩኒቨርሲቲ ሌቭል ላይ ያለፋችሁ ተማሪዎች ትገኛላችሁ። በ11 ኤ ፕላሶችን ማግኘት ማለት ምን ያክል ከባድ እንደሆነ እንደምትረዱ ተስፋ አድርጋለሁ። ፎር በማምጣትና 11 ኤ ፕላሶችን በማግኘት ዘቢባ አብዱልወሃብ ዑስማን ሽልማቷን እየተቀበለች እንኳን ደስ አለሽ፣ ቤተሰቦችሽም እንኳን ደስ ያላችሁ ለማለት እወዳለሁ። ወደ ሁለተኛው ሊሻገር። ሁለተኛው በተመሳሳይ መልኩ ፎር ነው ያመጣው ወይም ያመጣችው 12 ኤ ፕላሶችን በማግኘት ከቤተል በአድቫንስድ ዲፕሎማ ሁለተኛ የወጣችው ፋጡማ መሐመድ ሚፍታህ። አላሁ አክበር አላሁ አክበር። ፋጡማ መሐመድ ሚፍታህ። አላሁ አክበር አላሁ አክበር። እጅግ በጣም የሚያስደንቅ ነው። 12 ትምህርቶችን ኤ ፕላስ በማግኘት ነው ያጠናቀቀችው ፋጡማ መሐመድ ሚፍታህ። እንኳን ደስ ያለሽ፣ ቤተሰቦችሽም እንኳን ደስ ያላቸው ለማለት ወዳለሁ። ቀዳሚ ወደ ሆነው ወይም ወደ ሆነችው ልሻገር ነው። ፎር በማምጣትና ስንት ኮርሶች የመለሱት አድቫንስድ ዲፕሎማ ነው። ከፍ ያሉ ብዙ ትምህርቶችን እንደሚማሩ ነው እየነገሩኝ ያሉት ወንድሞች። ሲመስለኝ ሁሉንም ኤ ፕላስ ያመጣች ይመስለኛል። ምክንያቱም የሚያሳየኝ ከወሰደቻቸው ትምህርቶች መካከል 18ቱንም ኤ ፕላስ በማምጣት አንደኛ የወጣችው ራህማ ጀማል መሐመድ። አላሁ አክበር አላሁ አክበር አላሁ አክበር። 18 ኤ ፕላሶችን በማግኘት በአንደኛ ደረጃ አጠናቃለች ራህማ ጀማል መሐመድ። አላሁ አክበር አላሁ አክበር። እህቷ ልትሆን ትችላለች፣ ልጇ ልትሆን ትችላለች። እንኳን ደስ ያለሽ። ልጇ ናት። ማሻአላህ ማሻአላህ። ስለዚህ ልጇም የእናቷን ፈለግ እንደምትከተል ባለሙሉ ተስፎች ነን። ራህማ ጀማል እንኳን ደስ ያለሽ፣ ለቤተሰቦችሽ እንኳን ደስ ያላችሁ ለማለት እወዳለሁ። ያው ራህማን ሳንሽም ሌላ ብዬ አላሁ አክበር አላሁ አክበር አላሁ አክበር። ራህማ ጀማል እጅግ አድርገን እናመሰግናለን። እንኳን ደስ አለሽ፣ ልጆችሽንም አላህ ያሳደግልሽ። በርቀት መርሃ ግብር፣ በዲስታንስ መርሃ ግብር በዲፕሎማ ተሸላሚ የሆኑትን ወደ መጥራት ይሻገራለሁ። ከተለመደው ውጪ እዚህ ጋር ተሸላሚዎች የሚታዩኝ 3 ሳይሆኑ 4 ናቸው። ይህ ማለት ከመሃላቸው ሁለቱ ተመሳሳይ ውጤት ነው ያመጡት ማለት ነው። የአራት ተሸላሚዎች ነው የሚኖሩን። አንደኛ ተሸላሚ ይኖረናል፣ ሁለተኛ ተሸላሚ ይኖረንና ሶስተኛ ተሸላሚዎቻችን ደግሞ እኩል ነጥብ ነው ያመጡት። ስለዚህ እኩል ነጥብ ስላመጡ በአልፋቤት ነው የምንለያቸው። 3.97 በማምጣት በርቀት መርሃ ግብር በዲፕሎማ በሶስተኛ ደረጃ ያጠናቀቀችው ራቢያ አብዱልናስር ሁሴን። አላሁ አክበር አላሁ አክበር። ራቢያ አብዱልናስር ሁሴን 3.97 በማምጣት እኩል ነጥብ ስላመጡ ተከታይ እህቷንም እዚሁ ጠራለሁ፣ ወንድሟንም ሊሆን ይችላል። 3.97 በማምጣት በተመሳሳይ ከራቢያ ጋር በሶስተኛ ደረጃ ያጠናቀቀው ታጁዲን ሁሴን አብዱልጀሊል። አላሁ አክበር አላሁ አክበር። ወንዶች እንኳን ደስ ያላችሁ። ብታጨበጭቡ መልስ ያገኛችሁ ይመስለኛል። እስቲ በክብር ሸኙልኝ። ታጁዲን ሁሴን አብዱልመጂድ 3.97 በማምጣት በርቀት መርሃ ግብር ከእህቱ ራቢያ ጋር ሶስተኛ ደረጃን ተጋርተዋል። ከዶክተር አህመድ ሽልማቱን ወስዷል። እንኳን ደስ ያለህ ታጁዲን። ራቢያም እንኳን ደስ ያለሽ፣ ቤተሰቦቻችሁ እንኳን ደስ ያላችሁ። ፎር በማምጣትና ከወሰደቻቸው ወይም ከወሰዳቸው ትምህርቶች ውስጥ 5ቱን ኤ ፕላስ በማምጣት በሁለተኛ ደረጃ ያጠናቀቀችው ነቢያት አባስ ሐሰን። አላሁ አክበር አላሁ አክበር። ነቢያት አባስ ሐሰን። አላሁ አክበር። ነቢያት ወደዚህ እየመጣች ነው። ሁሉንም ትምህርት ኤ በማምጣት ፎር አምጥታለች።
ከወሰደቻቸው ትምህርቶች ውስጥ 5ቱን A+ በማግኘት ነው በሁለተኛ ደረጃ ያጠናቀቀችው። ነቢያት እንኳን ደስ ያለሽ፣ ቤተሰቦችሽም እንኳን ደስ ያላቸው ለማለት እወዳለሁ። መርሐባ። በርቀት መርሃ ግብር በዲፕሎማ በአንደኝነት ያጠናቀቀው ወይም ያጠናቀቀችው 4 በማምጣትና 8 A+ዎችን በማግኘት በርቀት መርሃ ግብር አንደኛ የወጣችው ፈትሕያ ጣሃ በከር። አላሁ አክበር፣ አላሁ አክበር። ፈትሕያ ጣሃ በከር። አላሁ አክበር፣ አላሁ አክበር። 8 A+ዎችን ነው ያገኘችው። 4 ነው ያመጣችው። በርቀት መርሃ ግብር ነው። እንግዲህ ብዙ ሰዎች በኢማን ቅርንጫፎች መገኘት አንችልም ብትሉ በርቀት መርሃ ግብር እስላማዊ ትምህርቶችን መማር እንደምትችሉ ማሳያ ነው። እናቶች ካላችሁ፣ የቤት እመቤቶች ካላችሁ፣ ልጆች የምታሳድጉ ካላችሁ ፈትሕያ ለእናንተ ጥሩ ተምሳሌ ትላል። ፈትሕያ እንኳን ደስ ያለሽ፣ ቤተሰቦችሽን እንኳን ደስ ያላቸው ለማለት እወዳለሁ። እዛው የርቀት መርሃ ግብር ላይ ነው የምንቆየው። በርቀት መርሃ ግብር ላይ በአድቫንስድ ዲፕሎማ የደረጃ ተማሪዎች እንደሚከተለው ጠራለሁኝ። 3.97 በማምጣት በርቀት መርሃ ግብር በአድቫንስድ ዲፕሎማ በሶስተኛ ደረጃ ያጠናቀቀው ሁሴን ዳኦ ገርሾ። አላሁ አክበር፣ አላሁ አክበር። ሁሴን ዳኦ ገርሾ። አላሁ አክበር፣ አላሁ አክበር። ተማሪ ሁሴን ወደዚህ እየመጣ ነው። እንኳን ደስ ያለ፣ ቤተሰቦችን እንኳን ደስ ያላቸው። እስኪ ወንዶች አላሁ አክበር፣ አላሁ አክበር። እጅግ አድርገን እናመሰግናለን። ተማሪ ሁሴን ከዶክተር አህመድ ሽልማቱን ተቀብሏል። እንኳን ደስ ያለ። 4 በማምጣትና 5 A+ዎችን በመቀናጀት በሁለተኛ ደረጃ ያጠናቀቀችው ኑሪያ ሐሰን መሐመድ። አላሁ አክበር፣ አላሁ አክበር። ኑሪያ ሐሰን መሐመድ። አላሁ አክበር፣ አላሁ አክበር። ኑሪያ እየመጣች ነው። ሴቶች ደከማችሁ መሰለኝ። የእናንተ ተሸላሚ ተስፋ ሊሆን ይችላል። ምንም ቢሆን ደግሞ ሞራል ያስፈልጋል። ኑሪያ እንኳን ደስ ያለሽ፣ ቤተሰቦችሽን እንኳን ደስ ያላቸው። በርቀት መርሃ ግብር በአድቫንስድ ዲፕሎማ አንደኛ በመውጣት 4 በማምጣትና ከወሰዳቸው ወይም ከወሰደቻቸው ትምህርቶች መካከል 8ቱን A+ በማግኘት በአንደኛ ደረጃ ያጠናቀቀው ወይም በአንደኛ ደረጃ ያጠናቀቀችው እጅግ ይመር ሰዒድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እጅግ ይመር ሰዒድ በተወካይ ሽልማታቸውን እየተቀበሉ ነው። የሽልማት መርሃ ግብራችንን ለማጠቃለል የመጨረሻ ተሸላሚዎቻችን ላይ ነው የምንገኘው። ተሸላሚዎቹን እንዲሸልሙልን እዚህ የተጋበዙ እንግዶች አሉ። ዶክተር ሙራድ፣ ዶክተር አህመድ ባሉበት ይቆዩናል። ዶክተር መሐመድ ዘይድ ከፍተኛ ውጤትም ስለመጣ ከመሻይኮች እጅም ደግሞ ሽልማት መወሰድ ስላለበት ሼክ መሐመድ ጣሂርን ወደዚህ እባካችሁ በክብር ሸኙልን። ኡስታዝ ወሼክ መሐመድ ጣሂርን ወደዚህ ሸኙልን። አሁን የምንጠራቸው ተሸላሚዎቻችን የዋንጫ ተሸላሚዎች ነው የሚሆኑት። እንዴት እንደሆነ በመንገር ጀምራለሁ። የመጀመሪያው ተሸላሚ የሚሆነው በኢማን ኢስላማዊ ኮሌጅ ውስጥ ትምህርታቸውን ሲከታተሉ ቆይተው በመደበኛ ከሁሉም ቅርንጫፍ ከፒያሳም፣ ከቤተልም፣ ከጀሞ ከሁሉም ቅርንጫፍ ከፍተኛውን ውጤት በማስመዝገብ ለብዙዎች ሞዴል እንዲሆኑ ለብቻ የሚሸልምበት ሰዓት ላይ ነው የምንገኘው።
ስለዚህ እነዚህን ሰዎች ሲሸለም እንድትቀመጡ አልፈቅድላችሁ። ስለዚህ የኢማን አምባሳደሮች እባካችሁ ካላችሁበት ትቆሙኛላችሁ ከትልቅ አክብሮት ጋር ሁላችሁንም ተመራቂ ተማሪዎች፣ የተመራቂ ተማሪ ቤተሰቦች፣ የኢማን አምባሳደሮች ሁላችሁንም እጅግ አድርገን እናመሰግናለን። በመደበኛ ትምህርት ከሁሉም ቅርንጫፍ ዛሬ ካስመረቅናቸው 725 ተማሪዎች መካከል ከሴቶች አንደኛ ከሴቶችም ከወንዶችም አንደኛ በመውጣት ሽልማቱን ሽልማቷን የምትወስድልን ተማሪ ረሕማ ጀማል አሕመድ። አላሁ አክበር አላሁ አክበር አላሁ አክበር። ተማሪ ረሕማ ጀማል መሐመድ ሽልማቱን ከኡስታዛ ሐሰና የምትወስድ ይሆናል። የጥራስ ከፈለጋችሁ እነሱ ቤት በሽን ያን ያጠራሶታል ማለት ነው። ተማሪ ረሕማ ጀማል መሐመድ ከሁሉም ቅርንጫፍ ከሁሉም ተማሪዎች በመደበኛ የዲፕሎማ መርሃ ግብር ከፍተኛ ውጤት በማምጣት የዛሬ ልዩ ተሸላሚያችን ናት። ተማሪ ረሕማ ጀማል መሐመድ እንኳን ደስ ያለሽ ለማለት እንወዳለን። ቤተሰቦችሽን እንኳን ደስ ያላችሁ። አጠገቧ እህቶቿ ወይም ልጆቿ ይገኛሉ። እንኳን ደስ ያላችሁ። ኦኬ፣ ቅድም ልጆቿ ተብዬ ነበረ። ይሄ እሷም ለልጆቿም ትልቅ አርአያ የሚሆን ነው። ለቤተሰቦቿ ትልቅ ተምሳሌት ነው። ተማሪ ረሕማ ጀማል መሐመድ እንኳን ደስ ያለሽ ለማለት ወዳለሁ። እስቲ ሁላችንም በክብር ወደ ቦታ ሸኙልኝ። ተማሪ ረሕማ ጀማል መሐመድ። አላሁ አክበር አላሁ አክበር አላሁ አክበር። ከርቀትና ከኦንላይን ደግሞ ከፍተኛ ውጤት ባለቤቷ ማሻአላህ። አላሁ አክበር አላሁ አክበር። አባት እናት ልጆች እንግዲህ እዛ ጋር ልዩ ሁኔታ እየተመለከትን ነው የሚገኘው። ለብዙ አባቶች ለብዙ ወላጆች አርአያ የሚሆን ቤተሰብ ነው። አላህ ልጆቻችሁን ያሳድግላችሁ። አላህ ቤተሰባችሁን ይጠብቅላችሁ። ያሰባችሁበት ቦታ አላህ የምትደርሱ ያደርጋችሁ። መርሐባ። ከመደበኛ ከፍተኛ ውጤት በማምጣት ነው ተማሪ ረሕማ ጀማል ያሸነፈችው። ከርቀትና ከኦንላይን ደግሞ ከፍተኛ ውጤት በማስመዝገብ ከርቀት በዲፕሎማም አለ፣ በአድቫንስ ዲፕሎማም አለ፣ በኦንላይን ዲፕሎማም አለ፣ አድቫንስ ዲፕሎማም አለ። ያ ሁሉ ተማሪ ተጠራ ሰጥታችኋል። ከነዛ ሁሉ ተማሪዎች በሙሉ ከዲስታንስና ከኦንላይን ተማሪዎች ከፍተኛ ውጤት በማምጣት አሁንም አንደኛ ደረጃ የወጣችው ብል ሴቶች ደስ ሊላቸው ይችላል። ከፍተኛውን ውጤት በማምጣት የዛሬው አንደኛ ተሸላሚያችን የሚሆነው ተማሪ እጅግ ይመር ሰዒድ። አላሁ አክበር አላሁ አክበር። ተማሪ እጅግ ይመር ሰዒድ። አላሁ አክበር አላሁ አክበር። ሴቶች እንግዲህ ሽልማቱን በሙሉ ጠቅለው ወስደዋል። የተማሪ እጅግ ይመር ሰዒድ ተወካይ ሽልማቱን እየወሰደ ይገኛል። ቢያንስ በተወካይ እንኳን ወንዶቹ ቢቀበሉ ጥሩ ነው የሚሆነው በሚል ነው። ሁለቱም የዛሬ ከፍተኛ ተሸላሚዎቻችን ረሕማ ጀማል መሐመድና ተማሪ እጅግ ይመር ሰዒድ እንኳን ደስ ያላችሁ። ቤተሰቦቻችሁ እንኳን ደስ ያላችሁ ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። መርሐባ። ሁላችሁንም አክብራችሁ ስለቆማችሁ እጅግ አድርጌ አመሰግናለሁ። እባካችሁ አረፍ ትሉኛላችሁ። እጅግ አድርጌ አመሰግናለሁ። የፕሮግራማችን መቋጫ ላይ ነው የምንገኘው። ዙሁር ሰላት አለብን። አብረን እንሰግድ ነው የሚሆነው። ሸላሚዎቻችንን በክብር እናመሰግናለን። ዶክተር ሙራድን ሼክ መሐመድ ጣሂር እባካችሁ በክብር ትሸኙልኛላችሁ። ዶክተር አሕመድ አብደላህ እዚህ ቆዩናል ኢንሻአላህ። ሴት ሸላሚዎቻችን ኡስታዛ ሌላ፣ ኡስታዛ ሶፊያ እና ኡስታዛ ሐሰን ወደ ቦታቸው እንዲሄዱልን በአክብሮት እጠይቃለሁ። ቀደም ብዬ ያስተዋወቅኳችሁ ዶክተር አሕመድ አብደላህ በማሌዥያ ዩኒቨርሲቲ ማስትሬታቸውና ዶክተሬታቸውን ተቀብለዋል። 11 መጽሐፎችን በአረበኛና በሶማሊኛ ቋንቋ አዘጋጅተዋል።
የእሳቸው ንግግር ማድመጥ በሁላችንም ላይ ይወጅባልና ዶክተርን ወደዚህ በመጋበዝ እባካችሁ ሀሳባቸውን እንድታደርጉ ጋብዛለሁ። መልካም ቆይታ